መታመኛዬ መደገፊያዬ የማትናወጥ ጽኑ ጋሻዬ ሻሎም 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 እንዴት ናችሁ? ወንድማችሁ ሰላዲን ነኝ ከዘማሪ ቤኪ። አሁን ደግሞ ተመልሰን በቀጣዩ ፓርት መጥተናል። ዛሬ ደግሞ ባለፈው ካቋረጥ ነው እንቀጥለዋለን። ባለፈው በአንድ ስፍራ ላይ አቋርጠን ነበር። እንዴት እንደነበረ ትሬኒንግ እያደረጉ በነበሩበት ጊዜ ትንሽ ክሊፕ ለቀን ነበርና ከሱ ተመልክታችሁ እንዴት እንደነበረ ትሬኒንጉ በደንብ ለማየት ችላችኋል ብዬ አስባለሁ። ቀጥለን ደግሞ በመዝሙር ላይ እንዴት እንደዘመሩ እሱን እናሳያችኋለን። ቀስ እያለን እናደርገዋለን ማለት ነው። ጌታ ይባረክ። ትሬኒንጉን በነበረበት ጊዜ በጣም ድንቅ የሆነ የትሬኒንግ ጊዜ እንደነበራችሁ አሁን ባለፈ አይተን ነበር ቀደም ብለን ማለት ነው። እና ድንቅ የሆነ የትሬኒንግ ጊዜ ነበር። እኔም ራሴም አንድ ሁለት ጊዜ ከእናንተ ጋር አብሬ መጥቼ ነበር ካንተ አይቼው ነበር እና አሪፍ የሆነ እንትን እንደነበር ቆንጆ ነበር። አዎ ሲጀምር እንደዛ አይመስልም ነበር። ሲጀምር ምናምን ስለነበረ እንዴት ነው ነገሩ ምናምን ነው ያልከ ነበር የሙዚቃ ነገር ስለማላውቀው ማለት ነውና ግን እሳቸው ራሳቸው በቃ ሲጀምሩ የነበረና ቀጥሎ በህይወታቸው የመጣ ነገር አንድ ላይ እንዳልሆነ አይተዋል። ባለፈ ፓርት በአንድ ነገር አቋርጠን ነበር። ስለ እግዚአብሔር ቃል ያወራን ነበር። ብዙ ጊዜ እኔ በግሌ ሁሉ መዝሙር አልሰማም። ለይቼ መስማት እወዳለሁ። ለምን ስትለኝ በኪዳን መሰረት መናገር እወዳለሁ። ኪዳኑ የጠበቀ ትምህርት እወዳለሁ። ኪዳኑ የጠበቀ ስብከት፣ ኪዳኑ የጠበቀ አገልግሎት። አየህ መጽሐፍ ቅዱስ ላይ ኪዳን አለ እና እንደፈለክ የሆነ ነገር መግለጥና መናገር አትችልም። የሆነ ነገር ስታርግ የትኛው ኪዳን ነው ግራውንድ እያደረክ ያለው በጣም ኢምፖርታንት ነው። ገብተዋል? እና ብዙ ጊዜ የሚታዩ ስህተቶች አሉ በመዛምራን ላይ በሚዘምሩ ሰዎች ኢቭን በሚያስተምሩ ሰዎች ጭምር ኪዳናቸው በትክክል አዲስ ኪዳን ግራውንድ ያላረገ ትምህርቶች አሉና ይሄ ትምህርት ደግሞ በጣም ብዙ ነገር ያባላሻል በባዲው ማለት ነው። አየህ አሁን እኛ የቆምንበት በኢየሱስ ክርስቶስ ደም የተመረቀ ኪዳን ነው። ገብቷል? ይሄ ኪዳን ደግሞ የሁሉ ኪዳኖች አካል ነው፣ ፍጻሜ የያዘ ኪዳን ነው እና እዚህ ኪዳን ቆመ ስታስተምር ከፍጻሜ ነው መጀመር ያለበት እና ከዚህ አተያይዘ የምትናገራቸው የምፈልጋቸው ነገሮች አሉ። አንድ መዝሙሮች በጣም ከኪዳኑ የወጡ የብሉይ ኪዳን ሐሳብ የሚያመጡ መዝሙሮች አሉ። ገብቷል? ስትዘምር ራሱ በሰው ነፍስ እየሰራነ ሰዎች ሲሰሙ በነፍሳቸው ባስተሳሰባቸው እየሰራነ መጽሐፍ ቅዱስ ሲናገር ከእግዚአብሔር የሆነ የእግዚአብሔር ቃል ይናገራል ይላል። የእግዚአብሔር ቃል ይናገራል። እንዴት ነው ቃሉ በደንብ መናገር ያለብን ማወቅ አለብን። እና በዚህ የሚታዩ በመዛምራን በሚዘምሩ ሰዎች የሚታዩ ስህተቶች ስለዚህ ነገር ምን ትላለህ? አንተስ መዝሙር ስትሰራ ምን ያህል ኪዳንህ ጠብቀ መዘመር እንዳለብህ በዛ ላይ ፎክስ አድርገህ ትሰራለህ? ትንሽ ስለዛ እንግዲህ ያው ዝማሬ በምትቀበልበትና በምትዘምርበት ጊዜ ወይንም ደግሞ በምታቀርብበት በምትሰራበት ጊዜ አንድ አይነት ብቻ አይደለም። አሁን ለምሳሌ ብዙ ጊዜ እግዚአብሔር በህይወታችን ያደረገው የተደረገልን ነገር እያሰብን በግል ህይወታችንም ጭምር ኢቭን እግዚአብሔር እኮ በስጋ በመኖርበት ኑሯችንም ይረዳናል። እሱም እናመሰግንበት ነው። ከኔ አልፎ ከወንድሞቼ ጋር የማመሰግንበት ምክንያት ካለኝ እግዚአብሔርን የማመሰግንበት ስለተደረገልኝ የማቀርበው መስዋዕት አለ። እሱም በዝማሬ አንድ ታቀርባለህ። ሁለተኛ ደግሞ ራሱ ክርስቶስ ቅድም ብለዋል ካለቀው ስራ ተፈጸመ ከሚለው ተነስተ ክርስቶስ በእኛ ላይ አድርጎ ሰርቶ ያጠናቀቃቸው ነገሮች በማመን የሚደረጉ የእምነት ዝማሬዎች ደግሞ አሉ። ወንጌል ደግሞ አዘል ይሆኑ ወንጌልን የሚሰብኩ ዝማሬዎች አሉ። ዝማሬ እንትን እያረኩ ለሰፋ እያረኩ ትንቢታዊ መዝሙሮች አሉ።
ገና ሊገለጥ ያለው ሊመጣ ያለውን ደግሞ የሚገልጡ ዝማሬዎችን አሉ። ዝማሬ እግዚአብሔር እንዳቀበለን መዘመር አለበት ብዬ ነው እማምነው። ግን እንዳልከው እግዚአብሔርን ቃል ባማከለ መልኩ እንዳልኩ ቅድም ስናገር ነበረ። ሌላ ጠርዝ የለንም፣ እኛ የምንወጣበት ጠርዝ የለም ከእግዚአብሔር ቃል ውጪ። በቃ እኛ ክልላችን የተወሰነልን ክልል እንድንሆነው የተፈቀደልን፣ እንድንዘምረው፣ እንድንጸልየው፣ እንድንሰብከው የተፈቀደልን የእግዚአብሔርን ቃል። ከእግዚአብሔር ቃል ውጪ ከኛ አይምሮ ፈልቆ የወጣ የአይምሮ ውጤት ከሆነ ችግር ነው። ሰውንም የማነጽ ሰውንም የመባረክ ሰውንም አንድ እርምጃ የማሻገር አቅምና ፓወር አይኖርም። የእግዚአብሔር ቃል ግን ከሆነ ሰውን የመስራት መጽሐፍ ቅዱስ ሲናገር እኮ በሮሜ ላይ እንደዚህ ነው የሚለው አይደል? ወንጌል ስለ ልጁ ነው ይላል። ወንጌል ስለ ልጁ ነው። ስለማን? ስለ ኢየሱስ። ስለዚህ መዝሙር ስለማን ነው? ስለ ልጁ ነው። ስብከት ስለማን ነው? ስለ ልጁ ነው። በለው አንተ የምታደርጋቸውን ነገሮች ሁሉ ብትዘረዘር ስለማን? ከሱ ውጪ የለም። ስለዚህ ኢየሱስን በደንብ መዘመር አለብን ብያለሁ። ሌላ ስራ የለም ከኢየሱስ ውጪ ባይዘው። የመጨረሻውም ዴስቲኒያችን የመጀመሪያውም ዓላማችን ኢየሱስ ነው። ወንጌልን ለመስበክ ኢየሱስን ለመግለጥ ከኛም ከራሳችን ጉዳይ በላይ እሱን ለማጉላት እሱን ለማድመቅ የተጠራ ነው። ሌላ ምንም ስራ የለም። ስለዚህ የእግዚአብሔር ቃል ኢምፖርታንት ነው አምናለሁ። ኢየሱስ ቢዘመር ደስ ይለኛል። ኢየሱስ ቢሰበክ ደስ ይለኛል። ኢየሱስ የሰራቸው ስራዎች፣ ኢየሱስ የፈጸማቸው ነገሮች፣ በህይወታችን ላይ ያደረጋቸው ታምራቶች፣ የመዳናችን ጉዳይ፣ የመትረፋችን ጉዳይ፣ ስለ ጽድቅ፣ ስለ ጸጋ፣ ስለ ስጦታዎች እሱ በሱ በኩል ያገኘናቸው እውነቶች አሉና እነሱ ናቸው መዘመር ያለባቸው የሚል እምነት አለኝ። ቀደም እንዳነሳውልህም ደግሞ እግዚአብሔር በህይወታችን የሚያደርጋቸው ደግሞ ምናመሰግንባቸው ፐርሰናል የሆኑ ደግሞ ያለፍንባቸው ሊሆኑ ይችላሉ። እግዚአብሔር ከዚህ አሳልፈኝ፣ አስወጣኝ፣ አሁን እንደዚህ ያደረገኝ የሚሉ አይነት ይዞታ ያላቸው ሪል ሰው ህይወቱን ይዘምራል። አንዳንዴ ከህይወት የወጣ ነገር ሌላም ሰው ጋር ሄዶ የሰውን ህይወት የመንካት እና የሰውን መንፈስ የማግኘት ፓወር አለው። ስለዚህ ከውስጥ የሚወጡ ዝማሬዎችም መዘመር አለባቸው ብዬ አምናለሁ። ግን ጀነራሊ ስንጠቀልለው ቅድም እንዳልኩት የእግዚአብሔር ቃል ስለሆነ ቱምቢያችን መለኪያችን፣ ስለዚህ ከእግዚአብሔር ቃል ውጪ የሚያመላክቱ ዝማሬዎች ከሆኑ ኢየሱስን የማያሳዩ ዝማሬዎች ከሆኑ አይኖችን ገልጠ ቶሎ ኢየሱስን የምትመለከትባቸው አይነት ፎከስ የማታደርግባቸው አይነት ነገሮች ከሆኑ ይስተካከሉ እላለሁ። ምክንያቱም እኔ አይደለሁም አስተካካይም እንትን ገባ። እኔም እንደሌላው ዘማሪ የምታረም ነኝ፣ የምገሰጽ ነኝ፣ አስተካከል መባል ነኝ። ግን ስለ እግዚአብሔር ቃል እውነት ግን አውራ ከተባልኩኝ ነገሮች ሁሉ በዚህ ውስጥ መጠቅለል አለባቸው ብዬ ስለማምን ዝማሬዎች ሁሉ በእግዚአብሔር እውነት ላይ መቃኘት አለባቸው፣ በቃሉ ላይ መቃኘት አለባቸው። እንደዛ ከሆኑ የሰውን ህይወት የመንካት፣ የሰውን ህይወት የመለወጥ፣ የሰውን ህይወት የመቀየር፣ እግዚአብሔርን የመግለጥ፣ እግዚአብሔርን የማድመቅ ዋናው የተጣራንበትን ዓላማ የማንጸባረቅ አቅምና ኃይል ይኖራቸዋል ብዬ አምናለሁ። ረጅምም ዓመት የመቆየት ዝማሬዎቹ የመቆየት አቅም የሚኖራቸው ከቃሉ ጋር ህብረት ያደረጉና ቃሉ ላይ የተመሰረቱ ዝማሬዎች ሲሆኑ ነው። ስለዚህ ማኖፍ ጋር አንተ እንዳልከው ነው ወደ ቃሉ እውነት መምጣት አለባቸው በትክክል እሱ ነው። ምክንያቱም ለምን መሰለህ ልኬ ሮሜ 6 ላይ ሲናገር ምን ይላል መሰለህ? ኢየሱስ ክርስቶስ ስለኛ ሞቶ የተነሳ በአዲስ ህይወት እንድንመላለስ ነው። ገጥቷል። አንድ አዲስ ህይወት መጥቷል። እሺ በእግዚአብሔር አብ የነበረ ህይወት በልጁ ተገልጧል። ገጥቷል። ያ ህይወት ደግሞ ከሌላ ዓለም የመጣ ህይወት ነው እና ያ ህይወት ደግሞ በእምነት ስርዓት የሚገለጥ ህይወት ነው። ስለዚህ የሚሰብክ የሚዘምር ወደዛ ዓለም ለገቡች ሰዎች ለዓለማቸው እንዲነቁ ማድረግ አለበት። እኔ ሲያስተምር ሁሌም ፎክስ የሚያደርገው በቃ ወደ እውነተኛ ዓለም ገብተናል፣ ክራይስት ወደሚባል ስፍራ ደርሰናል። አየህ፣ ስለዚህ ሁሌም ሲያስተምር ሰዎች በክራይስት እንዳሉ እንዲነቁ ነው የሚያስተምራቸው ሁሌም። ገብተዋል። ለምን ስትለኝ በቃ ለአንድ ሰው
ያለበት ስፍራና የሆነበት ማንነት በትምህርት ስታሳየው ተሳክቶልሃል። ገብቷል። እና ዘማሪዎች ደግሞ እንደዚህ ቢሆኑ የሚዘምሯቸው መዝሙሮች ዓለማችን የሚገልጡ ክርስቶስን የሚያሳዩ ኢን ክራይስት የተገኘ ህይወት if any man is in Christ አይደለም የሚለው in Christ እኮ ነው ያለነው እና in Christ ካለን ያለንበት ስፍራ የሚያሳይ ከሆነ በደንብ ሰዎቹ ማደግ ይጀምራሉ። ምክንያቱም ከእምነት ወደ እምነት የእግዚአብሔር ጽድቅ በእኛ ይገለጣል ይላል። አየህ ስትዘምር እውነት ዓለም ለአንድ ሰው ካሳየው ከአንድ እምነት ወደ ሌላ እምነት ታሻግረዋል፣ ከፍ ይላል ማለት ነው። በዚህ መንገድ አገልግሎት ተሰጥቶልሃል ይባላል። እና እኔ ጨምሬ እንዳልከው እምለው ነገር ካለኝ ይሄ ነው። አንዳንድ ጊዜ ምን ችግር አለ መሰለ ቤኪ፣ ሰው ኢቭን ከውስጡ የሚወጣ ድምጽ ሁሌም ከውስጣችን የሚወጣ የእግዚአብሔር ድምጽ ይመስለናል፣ ግን አይደለም። ለምን መሰለ አይደለም ያልኩት? ሰው እንደተሞላ ነው ድምጽ የሚቀበለው። የሚገርም ነገር የስተት ትምህርት ከገባ ስተት አስተሳሰብ ካለ ኢቭን የምትቀበለው ከውስጥ ራሱ ከኢንፎርሜሽን ከውስጥ የሚወጣው ነፍስ ላይ ያገኘችው ነው የምትሰጠ። ገብቷል አሳለ። እና አንድ መዝሙሮች ሰዎች የተማሩ ትምህርት ስላለ ከትምህርቱ አንፃር ነው ከውስጣቸው የሚቀበሉት። ገብቷል አሳለ። እና እሳቸው ግን ምን ብለው ያስባሉ? ከውስጤ ስለወጣ እግዚአብሔር ነው ይላል። ገብቷል አሳለ። እና በቃ በደንብ ኪዳኑ የጠበቀ ትምህርት ቢያገኙ መዛምራን እግዚአብሔር የሰጣቸው ታላቅ ስጦታ በደንብ ለትውልድ መሻገሪያ ይሆናል ብዬ አስባለሁ። ተጨማሪ ለማድረግ እዚህ ላይ የአባትና የልጅ ግንኙነት ነው ያለን እኛ ከእግዚአብሔር ጋር እና ብዙ ጊዜ የእግዚአብሔርን ባህሪ ማወቅ እውነት የእግዚአብሔርን ባህሪ ስታውቅ ስለሱ የምትናገረውን ነገር ታውቃለህ። ገባ? አንዳንድ ጊዜ ሚስ የምንደራረገው አንዳንድ መዝሙሮችን ሰምተህ ከሆነ ትንሽ ከእግዚአብሔር ባህሪ ይወጣሉ እና እግዚአብሔር እንዲህ ነው እንዴ እንድትል የሚያደርግ ገባ? ትሁት ሆነ ልትዘምረው ትችላለህ። ትሁት ሆነ ስለዘመርከው ግን ትክክል ነው ማለት አለ። ገባ? ቃሉ እግዚአብሔርን ከሚለው ውጪ እግዚአብሔርን ካልከው ትሁት ነህ፣ እግዚአብሔር ይመስገን፣ ግን ትክክል አይደለም። ትሁት ትክክል ያልሆንክ ሰው ነህ። ገባ አገላለጡ? ስለዚህ በትህትና የምናረጋቸው ግን አውት ኦፍ ወርድ ኦፍ ጋድ የሆኑ ነገሮች ቢስተካ እግዚአብሔር ማን ነው? እግዚአብሔር ስለ በረከት የሚያስበው ምንድን ነው? እግዚአብሔር ለበረከት የወሰነውስ ምንድን ነው? አየህ፣ ይሄንን መጀመሪያ ማወቅ ያለብኝ እኔ ነኝ። አባቴ ስለኔ ምን ያስባል? አባቴ ስለኔ ምን ያያል? ከአባቴ ባህሪ ተነስቼ የምዘምረው መዝሙር ትክክል፣ ከአባቴ ባህሪ ከትክክለኛው ባህሪ ተነስቼ ማቀርበው መስዋዕት ትክክል። ገባ? ግን ፊሊንጌን እና የውስጤን ስሜቴን ሰምቼ ሳዝን ከሀዘኔ ተነስቼ ማመጣው ግን ከእግዚአብሔር ባህሪ ጋር ሲገናኝ እግዚአብሔርን አባትነት ባህሪውን የማይገልጥ ከሆነ ግን ትክክል አይደለም። ለምሳሌ መጽሐፍ ቅዱስ እግዚአብሔርን መጀመሪያ ጥቅስ ሲሰጠው አባትነት ሁሉ የሚሰየምበት ይለዋል። ስለዚህ እግዚአብሔር ማን ነው ካልከኝ አባት ነው። እና አንዳንድ ጊዜ እንደዚህ አይነት ገላለጥ ከአባት በላይ ነህ ይባላል። አሁን እግዚአብሔር ከአባት በላይ አይደለም። እሱ እግዚአብሔር አባት ነው። በቃ አየህ፣ አሁን ከአባት በላይ አድርገህ እግዚአብሔርን ምንድን ነው የምታደርገው? አየህ፣ ባህሪውን ቃሉን ስታውቀው እግዚአብሔር ማን ነው በእኔ ህይወት? ከአባት በላይ ነው። ከአባት በላይ ምን አግኝተኛል? መንፈሱን አገኘኸው? የተቃኘ አይደለም እግዚአብሔር። በቃ እሱ መጨረሻው ጥግ አባትነት ሁሉ የሚሰየምበት መልካም ሁሉ መጨረሻ የደግነት ሁሉ ጥግ ብሎ በጣም ያስቀመጠው ልክ አለ። ስለዚህ እኔ መዘመር ያለብኝ መጽሐፍ ቅዱስ አባት ብሎ ብሎኛል። አባቴ ነው የምለው፣ ከአባት በላይ አለው። አሜን። ይገርማል። ከአባት በላይ ስላልኩት አላተልቀው። ከአባት ምናምን ደግሞ የሆነች ነገር እንትን ካላልኩ አባትነቱን አልቀንሰው። እግዚአብሔር አባቴ ነው። ምን አይነት አባት ካልክ ዘላለማዊ አባት፣ የሚራራ አባት። ገባ? ይሄ መልካም አባት፣ ይሄ የማይቀያየር አባት። በቃ እግዚአብሔር ባህሪው ይሄ ነው። ፎር ኤግዛምፕል ነው እቺን መዝጅ ያወጣዋል። እውነት ነው። እና ደግሞ ሌላ ጊዜ ደግሞ የማይሰማ ግዑዝ እስኪመስለኝ ድረስ የሚነገሩ ቃላት ታግሼ ጠብቄ
ደጅን ስጠና ስለምን የሚሉ ወርዶች አሁን አሉ። ብዙ ጊዜ ስለምን ዘግይተህ አየህ አሁን ከእግዚአብሔር ባህሪ ጋር ስታመጣው በጣም ኪዳኑ ይሰጠዋል መዝሙር። በትክክል ገባ። እንደነዚህ አይነት እይታዎች ይሄ እግዚአብሔር በውስጣችን ያስቀመጠው ትክክለኛ ይሄ መለኮታዊ የሆኑ እኮ ድምጾች የሉም አይደለም የኔ ንግግር አሉ። እነሱ ግን ከሆኑ ትክክለኛ የመለኮት ነገር ከሆነ የሚንጸባረቀው ቃሉ ነው የሚንጸባረቀው። መለኮት በአንተ ውስጥ አለ ማለት እኮ አቦል እግዚአብሔር አንተ ውስጥ አለ ማለት ነው። እግዚአብሔር ከተናገረ እንደ ቃሉ ነው የሚናገረው አንተ ውስጥ፣ ከቃሉ ውጪ አይናገርም። ስለዚህ ከውስጥህም እንኳን የሆነ ነገር ቅድም ስትለኝ ስለነበር ካወጣህም ልታወጣ የምትችለው እግዚአብሔራዊ የሆነ ቅኝት ከሆነ እግዚአብሔር ከሆነ በመንፈሱ ባንተ ውስጥ አልፎ ያንን ነገር እያደረገ ካለው እግዚአብሔር በመንፈሱ ባንተ ውስጥ ሲያልፍ በቃሉ ነው የሚያልፈው፣ እንደ ቃሉ ነው የሚያልፈው። ከዛ አልፎ የሚያደርገው ሌላ ነገር ስለሌለው ማለት ነው። ስለዚህ ምንድነው መጨመር የፈለግ ባህሪውን እንረዳ መጀመሪያ። እውነት ነው። ወደ አዲስ ኪዳን መንፈስ መተን ወደ ዝማሬው ዓለም ስንቀላቀል ወይንም ሌላም አይነት አስተምሮቶችም እኮ ሊሆኑ ይችላል። ከእግዚአብሔር ባህሪ ስንነሳ እግዚአብሔር ማን ነው? ልክ ባህሪውን ስትረዳ እግዚአብሔር በባህሪው ደግሞ አንተን ተካፋይ እንድትሆን ያደረገ ፓርት አለ አይደል? ከባህሪው ተካፋዮች ነን ይላል አይደል? ባህሪውን አካፍሎናል እግዚአብሔር። ሲያካፍለን ደግሞ እኛ የተካፈልነውስ ምንድነው? ይሄ ዕውቀት ልክ ሲገባ የምትዘምረው የምታወጣው ከእግዚአብሔር የተካፈልከው እና ደግሞ ራሱ እግዚአብሔር ባለበት ልኩን እንደዚህ ባንለው እግዚአብሔር ልክ የለውም ኦፍ ኮርስ ግን ይገለጥልናል። በተገለጠልን እንደ ቃሉ ግን እግዚአብሔርን አስቀምጠን መዘመር አለብን። ስለዚህ ዞረን ባህሪውን የተደረገልንን የተፈጸመልን እነሱ ነገሮች ኦሬዲ ፓወርና አቅም ይሄ በጣም ምክንያቱም ይሄ ያነሳሁት ለምን መሰለህ ብዙ ጊዜ በውስጤ ስለሚመላለስብኝ አንድ ጊዜ አስታውሰዋለሁ። የእግዚአብሔር መንፈስ አንድ ነገር ተናገረኝ። ወጣቶች ፕሮግራም እየመራው በነበርበት ጊዜ ነው 6 ዓመት ምናምን ሆኖበታል። እና ልጄ ሆይ አለኝ ሁሌም ስታስተምርና የሚጸልዩ ሰዎች ስታወጣቸው ኢቭን መዝሙር ጭምር ስትመርጥ ተጠንቀቅ አለኝ። ገብቷል? ተጠንቀቅ። ምክንያቱም በነፍሳቸው ነው እየሰራ ያለው። ከዛ ቀን በኋላ ነቃው። እኛ ቸርች ካየው የሆነ ሰው ወጣው እንትን አያደርግም፣ አይጸልይም። ኢቭን የሚጸልይ ሰው ራሱ ትምህርታችን በደንብ ማግኘት አለበት መጀመሪያ። ለምን መሰለ? እኔ ሌላ ትምህርት እያስተማርኩ የሚጸልይ ሰው በእኛ ያለ ትምህርት ካልገባው ሌላ ጸሎት አስገብቶ የሚጎዱ ማን ናቸው? ምን ነው የሚጎዳው? ገብቷል? እና አንዳንድ ነገሮች ትህትና የሚመስሉ ግን ትህትና ያልሆኑ ነገሮች አሉ። ትህትና ራሱ እውነተኛ መገለጡ የእግዚአብሔር ቃል ነህ የሚል ነኝ ብለህ ስትወርድለት ነው ትሁት የምትባለው። እሱ ያለው ስትለው የሆሞሎጂ የሚለው ቃል ገብቷል? እግዚአብሔር የሚለው ስትለው ነው አንተ ትሁት የምትባለው። እና በዚህ አጋጣሚ በቃ የሚሰሙት ዘማሪዎች ምናምን ካሉ በዚህ መንገድ ብትሄዱ ከዚህ በላይ እንጠቀምባቸዋለን ብዬ አምናለሁ። ከይቅርታ ጋር ማለት ነው። ጌታ መልካም ነው። አሜን። እግዚአብሔር ድንቅ ነው። ከእግዚአብሔር ቃል አያይዘን ደስ የሚለኝ ነገር የሚገርመን ባለፈ ጊዜ አብረን አንድ ፕሮግራም አዘጋጅተን ነበር። የወጣቶች ፕሮግራም ታስታውሰው ከሆነ የ3 ቀን ፕሮግራም ነበር። በአመት አንዴ ሁለት የምናደርገው ክርስቶስ የሚገልጥ ወጣት የሚል ፕሮግራም አለ እና እዛ ፕሮግራም ላይ በጣም ብዙ ትምህርት ነበረ። 10 ክላስ ምናምን ነው የወሰዱት እና ትምህርት ራሱ አጭር አይደለም፣ ረጅም ጊዜ ነው የወሰድነው። 9 ሰዓት ነው ሁሉ ሰው እዛ ከኛ አብሮ የቆየ። እዚህ ሀገር እንደዛ ብዙ የተደረገ አይመስለኝም፣ አላየሁም። እና አዲስ እንትን እና እሱ ላይ የገረመኝ አንድ ነገር አለ። የገረመኝ ምን መሰለ? 9 ሰዓት ሙሉ ነቅተህ እየተማርክ ነበር። ዘምረ ምናምን እየወጣ ውጪ ምናምን አይደለም የጨረስከው። ዘምረ የትምህርት ጊዜ ሲሆን ቁጭ ብለህ ትማር ነበር። ደግሞ ትምህርቱ በትግርኛ ነው የነበረው እና ቁጭ ብለህ ስትማር በጣም ተገረሙ፣ ተባረኩ። እስቲ የባረከኝ ምንድነው መሰለ?
ኢቭን ትግርኛ ከሚሰሙ ሰዎች ይልቅ አንተ ነቅተህ ነበር። በዛ ላይ ደግሞ እግር በጣም እያመመ ነበር የምታስታውሰው ከሆነ ተጎተ ስለነበር እግር ምናምን ጫማ ያወጣ ቁጭ ያልክ ምናምን ነው የጨረስከው። ግን እስከዛ ድረስ ቁጭ ብለህ የተማርከው እንዴት አገኘው? እንዴት ነው እስከዛ ድረስስ ነቅተህ ልትማር ያረገ? ፕሮግራሙ እንዴት ነው በህይወት ተጽዕኖ የፈጠረልህ? ይሄ መጀመሪያ አይደለም። ብዙ ጊዜ በኢትዮጵያ ክርስቲያን በማገለግልባቸው ቸርቾች ከአቅም በላይ ካልሆነ በስተቀር ቃል ላይ ወጥቶ የመሄድ እንትን የለኝም፣ ልምድ የለኝም። የሚገርም በየትኛውም ጉባኤ ላይ ያው እንግዲህ በድፍረት ካሜራ ፊት አይደል ያለሁት፣ በድፍረት ነው የምናገረው። ክስ የሚያመጡ ካሉ እንግዲህ ይክሰሱኝ። በሄድኩባቸው በየትኛውም ቤተክርስቲያን እኔ ባገለግልኩባቸው ቃል ሰምቼ ነው ጨርሼ ነው የምወጣው። ግን አንዳንድ ጊዜ ተደራራቢ ፕሮግራሞች በቀን ውስጥ 2 ፕሮግራም 3 ፕሮግራም የምትይዝባቸው ጊዜያቶች ይኖራሉ። በዚያ ጊዜ ግን ሲሄድ ተናግሬ አስቀድሜ ነው የምሄደው። እናንተ ጋር ዘምሬ ነው የምወጣው። ሌላ ፕሮግራም ከእናንተ ወጥቼ እንደዚህ ስላለኝ ብዬ ከጋበዘኝ አካል ጋር ተግባብቼ ነው የምሄደው። ከዛ በኋላ በዛ መሰረት እወጣለሁ። እሱም ሁልጊዜ አይሆንም። ግን አንድ ፕሮግራም በማደርግበት ጊዜ ለምሳሌ የጠዋት ፕሮግራም ሊሆን ይችላል። የጠዋት ፕሮግራም ላይ በማገለግልበት ጊዜ ቃል ጨርሼ ጸልዬ ቡራኬ ተቀብዬ ነው ሞተ የመጨረሻ ባርኮት ማለት ተቀብዬ ከህዝቡ ጋር አብሬ የምወጣው እንጂ የራሴን ፓርት ዘምሬ ከዛ ሹልክ ብሎ የመውጣት ልምድ የለኝም። ከኋላ ስነሳ ወደዚህኛው ደግሞ ስመጣ በጣም የሚገርም ጊዜ ነበር። ባይዘው በጣም የእግዚአብሔር መንፈስ በሙላት የነበረበት ለብዙዎቻችን መቆም መበርታት ምክንያት እግዚአብሔር በጣም ያለፈ ሲንቀሳቀስበት የነበር ጉባኤ ነበር። ብዙዎች ሂልድ ሲሆኑ ነበር፣ ሲፈወሱ ነበር። ብዙዎች በመንፈስ ቅዱስ ኃይል ሲዳሰሱ ሲነኩ ነበር፣ ሲሞሉ ነበር። ቃሉ በሙላት ሲንቀሳቀስ ነበር። ደስ የሚለው ደግሞ አንተ ያው ታስተምራለህ። ደስ የሚለው በጣም ነው የምታስተምረው። ማኖፍ ጋር ጌታ ይባርክ። እውነቴን ነው እንግዲህ የምናገረው። አንዳንድ ጊዜ ያየኸውን እውነት መናገር ቅንነት ነው። ገባ? ሰዎች እንዲሰሙ ነው አሁን የተናገርኩት። በዚህ አጋጣሚ ሰዎች እንድትሰሙ ነው። ባይዘው በደንብ ነው የምታስተምረው። እግዚአብሔር ይባርክ። ምክንያቱም ሰው የሚጠፋው ዕውቀት ከማጣት ነው። ሰው መስመር የሚለቀው ዕውቀት ከማጣት ነው። ሰው በማይገባ መውጣትና መግባት መመላለስ ውስጥ የሚገኘው ዕውቀት ከማጣት ነው። ስለዚህ መጽሐፍ ቅዱስም እኮ ሲናገር ሕዝቤ ጠፍቷል ያለው ዕውቀት ከማጣት የተነሳ ነው። ዕውቀት ቢኖር ሰው አይጠፋም። ስለዚህ መጀመሪያ አንተ የምታደርገው ሁል ጊዜ ሳይ ዕውቀት ነው ሕዝብ ላይ እግዚአብሔርን ዕውቀት የእግዚአብሔርን እውነት ትለቃለህና እንዴት ይወጣሉ? እንደሱ አይነት ዕውቀት እየተለቀቀ ወዴት እሄዳለሁ? ወጥቼስ የሚገርም ነገር ነው። እንደው እንደው ነገሩን እናውራ ከተባለ ያንታይ አንተ ልምዶች ስላሉ በአንተ ላይ ያየሁት ግን ኔቨር መጨረሻ ምን ችግር የለውም እኮ አሁን ኢሮፕ ውስጥ ነው ያለሁት። የሚያዝናኑ ሰመር ላይ ነበር እንግዲህ ነበርኩት። የሚያዝናኑ ቦታዎች እኮ አሉ፣ ማየት የምፈልጋቸው ፕሌሶች ነበሩ። ችግር የለውም ወጣ ብትል የምትሄድበት እኮ ይኖራል። ግን ከዚህኛው ፓርት ጋር አይስተካከልም። ይሄ ኦልሬዲ ሲሪየስ የሆነ ነገር ነው። እና ደግሞ አንዳንድ ጊዜ ደግሞ መንፈስም እኮ ይዛል ወጣጣና በተከታታይ ለ3 ጊዜያቶች ስታስተምራቸው ነበር። በተለይም ስለ ቅባት ነግሬያለሁ። በመጨረሻው ጊዜ ላይ ስለ ቅባት የተናገርከው ነገር ካለው አሁን በዚህ ዘመን ላይ ካለው ሁኔታ ጋር አያይዘ የገለጽከው እግዚአብሔር ቃል ኦሬዲ ውስጤ ገብቷል። ስለዚህ ተጠቅሜያለሁ ማኖፍ ጋር። ስለዚህ ነግሬያለሁ። ደግሞ እጪ ስናወራ እኮ ላገለግል ብቻ አይደለም የመጣሁት፣ ተገልግያለሁ። ኦሬዲ እኔም ተገልግዬ ነው እየወጣለሁት። በጣም በጌታ በጣም መልካም ነገር ወስጃለሁ እያልኩ ነበር። እግዚአብሔር አብዝቶ ይባርክ። ስለዚህ ያንን ቃል ረግጦ የመውጣት አቅም አይኖረኝም። የሚገርም ነው። ይሄ ምንድነው የሚያሳይ መሰለህ? ስታገለግል በምን አይነት ልብ ታገለግላለህ? በጣም ኢምፖርታንት ነው። ገብቷል? ምን ያህልስ ለመቀበል የተዘጋጀ ልብ አለ? አንዳንድ አገልጋዮች መስጠት ብቻ ነው የሚፈልጉ።
መቀበል አይፈልጉም። ዳስ ዋይ በህይወታቸው ምን ይታያል ካልከኝ የሳቸው ፓርት ብቻ ማድረግ ይፈልጋሉ እንጂ ኤክስፔክት የላቸውም ከሰዎች መውሰድ ገብቷል። በአንተ ላይ ያየሁ ግን ያለ ጸጋ መካፈል ብቻ ሳይሆን ለራስ ደግሞ ለመካፈል መምጣት ነው። ጳውሎስ ራሱ እኮ እንደዚህ ያለ አይደለም? ሮሜ 1 ላይ ስትሄድ እኮ እንደዚህ እኮ ነው ያላቸው። በቃ በእናንተና በእኔ ባለ እምነት ገብቷል። በቃ እኔ ልሰጣችሁ እመጣለሁ ብቻ አይደለም ያላቸው፣ እሱ ራሱ ከሳቸው መካፈል እንደሚፈልግ ነው የነገራቸው። ኢምፓርት ላደርጋችሁ መምጣት ፈልጋለሁ ሲላቸው በእኔና በእናንተ ያለ እምነት እርስ በርሳችን ይላቸዋል። ገብቷል? ምን አይነት ልብ ነበረው ማለት ነው። ኢማጂን አድርጎ ፓውል ነው እንደዚህ ያለ ያለው። ገብቷል? በብዙ ነገር የወጣ ሰው ነው ጳውል። ገብቷል? ግን ስቲል ነው እንደዚህ ሆኖ ከቅዱሳን የመካፈል ልብ ግን ነበረው። አገልጋይ ብትሆንም ምንም ብትሆንም የመካፈል ልብ ቢኖርህ ብዙ ነገር ትወስዳለህ ማለት ነው። እና ይሄ ነገር ስላየው በህይወት ላይ በጣም ተደስቼ በጣም ደስ አለኝ። እዛን ጊዜ ላይ በጣም ተገርሜያለሁ። ስላንተ ጌታ አመስግኛለሁ። ደግሞ አብረን ጊዜ ስናሳልፍ ብዙ ጊዜ ስለ እግዚአብሔር ቃል ነው የምናወራው። ሻይ ቡና ምናምን ስንል ደግሞ ዘማሪ ብቻም አይደለም ዩቲዩብ ላይም አይቻለሁ የእግዚአብሔር ቃል ስታስተምር የእግዚአብሔርን ቃልም አብሮ እንትን እያረከው ነው እያስኪያርከው ያለው። በዚህ አቅጣጫ ምንድነው ሐሳብህ? በዚህ አቅጣጫ እንግዲህ ያው አይቀርም በሌላ ጸጋ መገለጤ በሌላ ኢንተርቪው ላይም ይሄን መልእክት አስተላልፍ ያለው ኢትዮጵያ በነበርኩበት ጊዜ ሙክራብ ሾው የሚባል እዚህ ከመምጣቴ በፊት ቅርብ ጊዜ ነው አክቹሊ የተለቀቀው። እዛ ላይም ተናግሬያለሁ። ወደፊት መግባለሁ ብዬ ነግሬዋለሁ። አሜን። ምንድነው የማገበው? የእግዚአብሔርን ቃል መግባለሁ። ምክንያቱም ዛሬ የኔ ስሜት አይደለም ይሄ ስለኔ። አሁን ወደኋላ ተመለሰ ጓደኞቼንም ልጠይቅ ትችላለህ። አብረው በቸርች ላይ ያሳለፉ ሰዎችንም ብትጠይቅ በተደጋጋሚ እግዚአብሔር ያወራኛል። እግዚአብሔር በኔ ውስጥ ህዝብ እንዳለው እግዚአብሔር ህዝብን በኔ እንደሚመግብ እንደውም ዘግይቻለሁ ነው የምለው። አሁን ዘግይቼ ነው እንጂ አሁን አይደለም ነገሩ መጀመር የነበረበት ብዬ ማምነው እና እግዚአብሔር የራሱን ነገር በውስጥ ያስቀምጠዋል። አሜን። እግዚአብሔር ጊዜውን ነበር የምጠብቀው። ስለዚህ አሁን ቸርች ስለመክፈት ስላለ መክፈት አይደለም የማወራው። የእግዚአብሔር ሰው እያወራሁ ያለሁት የእግዚአብሔርን ህዝብ አሁን እየመገብኩ ነው። ኦልሬዲ የሚሰማኝ በፌስቡክ ቻናሌ ላይ የሚገቡ ያንን እግዚአብሔርን እውነት እግዚአብሔርን ቃል ሼር የሚያደርጉኝ ሰዎች አሉ። ኦልሬዲ ውስጤ ያለውን እውነት እያወጣሁ ነው፣ እየገለጥኩ ነው። ኦልሬዲ መክሊቴን እየተጠቀምኩበት ነው ያለው። ስለዚህ እግዚአብሔር ወዴት እንደሚወስደው አላውቅም። እግዚአብሔር ወዴት እንደሚወስደው አላውቅም። ግን የምነግር ነገር ሰብካለሁ። እምሆነው ነብይ አይደለም የምሆነው። እግዚአብሔር ከድሮ የተናገረኝ ትመግባለህ ያለ። ስለዚህ እኔ መጋቢ ነው የምሆነው። ሰብካለሁ፣ የእግዚአብሔርን እውነት ሰብካለሁ፣ የእግዚአብሔርን እውነት እናገራለሁ። ግን ምን ማለት ነው ይሄ? እግዚአብሔር በዛ ውስጥ አሳልፎ የሚያመጣቸው ጸጋዎች አሉ። ነብይነትም ምንም አብሮ የሚመጡ አብረ ከእግዚአብሔር ጋር ስለሆነ ግን አንዳንድ ጊዜ ስፔሻል ኮሊንግ እግዚአብሔር ባንተ ላይ ያስቀመጠው ማወቅ ለዛ ነገር እንድትዘጋጅ እና ፎከስ አድርገህ እዛ ነገር ላይ እንድታደርግ ይጠቅማል ብዬ ስለማምነው። ስለዚህ እኔ ከልጅነቴ እሰማ ነበር። ለዚህ ነው ሰዎች ኤቪደንስ እንዲሆኑ ነው ጠይቅ፣ ከጀርባ ያሉትን ሰዎች በጠይቅ ይሄን ድምጽ ትሰማለህ። ትላልቅ ኮንፈረንሶች ላይ ሳገለግል አንተ ዘማሪ ብቻ አይደለም ይሉኛል። መጣው የሚገርም ነገር እማይ ጉባኤ ላይ ቆመ ስትሰብክ ነው ማይሉኛል። የሚገርም ነገር በእውነት ነው። ትላልቅ ነቢያት፣ ትላልቅ አገልጋዮች የሚገርም ነገር ትልቅ ፕሮግራም ላይ ነው በተደጋጋሚ እንደዚህ አይነት ድምጾች እሰማለሁ። ስለዚህ አንቀላፍቼ ነው ማለት ነው እንጂ እግዚአብሔር እየነገረኝ ነው፣ ተዘጋጅ እያለኝ ነው። ገባ? ስለዚህ አሁን ደግሞ እግዚአብሔር ረድቶኝ ከትንሿ ጀምሬያለሁ። እግዚአብሔር ደግሞ ነገሩን እያስቀጠለው ራሱ በፈለገው ቅርጽና ራሱ በፈለገው መንገድ ወደ ራሱ መስመር ውስጥ ያስገባዋል። ዋው! በጣም የሚገርም ነገር ነው። ሁሉ የመጽሐፍ ቅዱስ እንደዚህ ነው የሚለው አይደለም? ለቀኑ ታናሽ ነገር ማን ነው የሚነቅ ይላል። ሁሉ ታላቅ ነገር በታናሽ ነገር ውስጥ ነው ያለው። ዛሬ በጣም ጫካ ሆኖ የምታየው ነገር ትላንትና ግን አንድ ዘር ሆኖ በአንድ ሰው እጅ ነው የነበረው። ገብቷል? እና በጅማሬ ነው ፍጻሜ ያለ፣ በታናሽነት ነው ታላቅነት ያለ። ደስ የሚለው ነገር ግን ምንድነው ስፔሲፊክ ለይተህ እኔ እንደዚህ ነኝ ማለት ኮንፊደንሱ ራሱ ወልጀዋል
አገልጋይ እንደዛ ነው መሆን ያለበት። የተለያዩ ስጦታዎች በአንድ አገልጋይ ሊኖሩ ይችላሉ፣ ግን ሜጀር የተጠራበት ግን አንድ ነገር ግን አለ። ልክ ነው። በሁሉ እንትን አይሆንም፣ ግን አንድ ነገር ግን አለ። ትንቢቱ መገለጥ ይችላል፣ መዝሙሩ ሊገለጥ ይችላል፣ ግን ዋናው ግን የሚይዘው ግን አንድ ነገር ግን ማለት ነው። እና እሱ ለይተህ ስታወጣው በአገልግሎት ላይ በጣም ብዙ እንትን ታደርጋለህ ማለት ነው። በጣም ደስ የሚል ነገር ነው። በጣም ጥሩ እየተማራችሁ እንደሆነ አስባለሁ። በቃ ቤኪ ሰባኪ እንደሆነ ራሳችሁ ያያችሁት ነው። ገብታችኋል? ምን አይነት ቃል እየወረወረ እንደሆነ እያየን ነውና የእግዚአብሔር ቃል ጥማት ያለበት ሰው ነው። እኔ ራሴ ምስክሩ ነኝ በዚህ ነገር፣ አብረን ብዙ ጊዜ ስላሳለፈን ማለት ነው። እግዚአብሔር አምላክ ድንቅ ነው። እስቲ ወደ ሌላ ነገር ከመሄዳችን በፊት አንተ ያስተማርካቸው ልጆች መጀመሪያ ቸርች ላይ የዘመሩት ከመዝሙሩ ትንሽ ደቂቅ እናሳያቸዋለን። ከዛ ተመልሰን ወደ ጨዋታችን እንገባለን ማለት ነው። እሺ ወደ ተመልካቾቻችን Living
አትናወጥ ጽኑ ጋሻዬ